አንዳንዱ ካርታ በካርታ ላይ የሚያወጣበትም ስላለ ይሄን መቆም አለበት። ወረዳ ላይ ያላችሁት ከተማ ውስጥ ማን አንተ ልማት ተነሺ የቀበሌ ቤትና የክራይ ቤት ላይ የልማት ተነሺ ወረቀት ብለህ ማረጋገጫ እንድትሰጥ ስልጣን ይሰጣል? ማን ስለሆንክ ነው? የቀበሌ ቤትና የክራይ ቤት ከሆነ በምንችለው አቅም ኮንዶሚኒየም እየሰጠን ነው፣ ካልሆነ ደግሞ ቤት እያከራይንላችሁ አይደል? ለአንዳንድ አመራር የቀበሌ ቤት እየገባ ክራይ እየገባ ልማት ተነሺ ነው ብለህ አረጋግጠህ ባመጣህ ወረቀት መሬት ልማት ካርታ እያወጣ ነው። ስህተት ነው። ይሄ መቅረት አለበት። መስጠት አትችሉም። የአየር ካርታ ላይ ከሆነ ልማት ተነሺ ተብሎ ሊሰጥ የሚችለው የግል ማህደሩ የራሱ ፋይል ከሆነ የራሱ መኖሪያ ከሆነ በአየር ካርታ ላይ ከ2000 በፊት ሊታይ የሚችል እሱ አይነት ነገር ታይቶ ከሆነ ብቻ ነው። ሁለተኛ ደግሞ የሚነሳው ቦታው ለዛ ቤት ስለማይመጥን ከጂ+10 በላይ ነው ዋና መንገድ ነው ተብሎ የሚታሰብ ከሆነ ብቻ ነው ሊሰጥ የሚችለው። ይህንን ሳታደርጉ ዝም ብሎ እንዴት ይሆናል?